በአንድ ወቅት ሁላችንም ስኬታማ ሆነን እናውቃለን ወይም ደግሞ የሆነ አዲስ ነገር ፈጥረን እናውቃለን ወይ ደግሞ የሆነ ሶሉሽን አምጥተን እናውቃለን። ነገር ግን አሁን ረስተነው ልክ እንደማንችል ዝም ብለን በሰርቫይቫል ስቴት ውስጥ ወይም ደግሞ ለመኖር ወይም ደግሞ በደህንነት ውስጥ ብቻ ለመቆየት ብለን የምናስብ ሰዎች የሆንበት ዋና ምክንያት የመጀመሪያው ነገር በዛን ወቅት አእምሯችን እንዴት ሲሰራ እንደነበረ ስለረሳ ነው። ሁለተኛ ነፍሳችን ያመነችበትን ልክ ስለዘነጋ ነውና በዛ ልክ ማሳደግ ራሳችንን ስለተውንና እለት ከእለት የምናደርጋቸውን ድርጊቶች በሙሉ በስርዓት ወይም ደግሞ ዲሲፕሊን ጠብቀን አደርጋለሁ ያልነውን ነገር የማናደርግ ሰዎች መሆንን ስለተለማመድ ነው። ይሄ ማለት በዛን ወቅት አቺቭ ካደረግን በኋላ የኖርናቸው ህይወቶች በሙሉ ሌሎች ሰዎች የሚያስቡትን ሐሳብ እያሰብን ሌሎች ሰዎች የሚያደርጉትን ድርጊት እያደረግን ወይ ደግሞ ሌሎች ሰዎች የፈጠሩትን ስሜት የራሳችን ስሜት አድርገን መኖርን ስለተለማመድን ነው። ሶ ለመመለስና ያንን ትልቅነት ወይም ደግሞ መፍጠር መቻል ወይም ደግሞ አቺቭ ማድረግ መቻል የምንችል ሰዎች እንድንሆን የምንፈልግ ከሆነ አይምሯችንን በመጀመሪያ ደረጃ በትክክል መጠቀምን መለማመድ አለብን። ያ ማለት ምን ማለት ነው? ኢማጂኔሽናችን ወይም ምናባችን የምንፈልገውን ህይወት በግልጽ ደረጃ የሚያውቅ መሆን አለበት። ይሄ መሆን ያለበት ዋና ምክንያት የመጀመሪያው ነገር ዳይሬክሽን እንዲኖረው ወይም ደግሞ አቅጣጫ ሊኖረው ይገባል። ወዴት እንደሚሄድና ውሳኔዎቹ በሙሉ ወደዛ አቅጣጫ የሚመሩ መሆን ስለሚገባቸው ነው። ሁለተኛ ደረጃ ትኩረት ማድረግ አለብን። የምናደርጋቸው፣ የምንናገራቸው፣ የምንሰማቸው፣ የምናያቸው ነገሮች በሙሉ ለዛ ህይወት የሚመግቡ መሆን ስለሚገባቸው። ሶስተኛ ደረጃ ደግሞ ማንነታችን በስሜት ሙጂዝ በመነሳሳት ወር በሞቲቬሽን ደረጃ ያንን ህይወት የሚመጥን እንዲሆን ስለሚያግዘን ነው። ሶስቱን ለማድረግ ታዲያ ስንነሳ ሙጂዝ ይሄን ኢማጂኔሽናችንን ትልቅ ሐሳብ እንዲያስብ ለማድረግ ስንነሳ በጣም ዳገት ቁልቁለት የሚሆንበት ዋና ምክንያት ምንድነው? የመጀመሪያው አንኮንሽስሊ የሌሎችን ሰዎች ሐሳብ፣ ስሜት፣ ተግባር ምናምን እያየን ስንኖር ብዙ ተሳስተናል፣ ብዙ ወድቀናል። ስለዚህ የሱ ፓተርን በአይምሯችን ደረጃ ስላለ ትልቅ ህይወትን ለማሰብ ስንነሳ እንደ ቅዠት ኦር እንደማይገባን ኦር ደግሞ ጭራሽ የማይሆን እንደሆነ አድርጎ ስለሚያስበው ነው። ሁለተኛ ደረጃ ደግሞ ማንነታችን አሁን የምንኖረው ማንነት ይሄንን የወደቀውን ህይወታችንን ሁኔታውን አካባቢውን የሚደግፍ ነው እንጂ ያንን የሚፈጠረውን ህይወት የሚደግፍ ማንነትን መኖር ስለምንዘነጋ ነው እለት በእለት ባለን እንቅስቃሴ ውስጥ። በሶስተኛ ደረጃ ስለምንፈራ ነው። ብንወድቅ ብንተጭ ኦር ሌሎች ሰዎች ደግሞ በሀገር ደረጃ የሚሆን ከኛ በጣም ትልልቅ ነገር ኤክስፔክት ቢደረግብን ላንችል እንችላለን ብለን ፍርሃት ስለሚሰማን ነው። ይሄን ተሻግረን አይምሯችን በግልጽ ደረጃ እንዲያውቀው፣ አካላችን እንዲገራ፣ ነፍሳችን በደንብ እንዲያምን የምናደርግበት ብቸኛው መንገድ የምንፈልገውን ህይወት የትኛውም ይሁን በጣም በጣጥሰ ነው በትንሽ ደረጃ እያየ ነው አይምሯችን ያንን ነገር አቺቭ ማድረግን አቺቭ ካደረገው በኋላ ደግሞ የሚሰማውን ስሜት እለት እለት በትህትና ደረጃ በጣም ወርደን መለማመድን መኖር ስንጀምር ነው። መልካም ጊዜ።